የአሜሪካ ጦር መርከብና ወታደሮች መካከለኛው ምስራቅ ደረሱ። ኢራን የእስራኤልና የአሜሪካ ዩኒቨርሲቲዎችን ለመምታት ዛተች። የየመኑ ታጣቂ ቡድን በእስራኤል ላይ ሁለተኛ ጥቃት መፈጸሙን አስታወቀ። ሰላም የኢንሳይድ አዲስ ቤተሰቦች፣ ዛሬ ደግሞ በአሜሪካና በኢራን እየተካሄደ ባለው ጦርነት በዛሬው ዕለት የተካሄዱ ዋና ዋና ክስተቶችን ይዘንላችሁ መጥተናል። ሰብስክራይብ በማድረግ ተከታተሉ። የአሜሪካ ጦር መርከብና ወታደሮች መካከለኛው ምስራቅ ደረሱ። በባህረ ሰላጤው የሚካሄደው ጦርነት ሁለተኛ ወሩን በጀመረበት በአሁኑ ጊዜ በሺዎች የሚቆጠሩ ተጨማሪ የአሜሪካ ወታደሮችና የጦር መርከቦች ቅዳሜ ዕለት ወደ መካከለኛው ምስራቅ መድረሳቸው ተነግሯል። በኢራን ላይ የሚካሄደው ጦርነት ለማቆም ድርድር ይደረጋል እየተባለ ባለበት በአሁኑ ጊዜ ተጨማሪ ወታደሮች ወደ አካባቢው መድረሳቸው ያለውን ስጋት ያባብሷል ተብሎ ተሰግቷል። ዋሽንግተን ፖስት ጋዜጣ ቀደም ሲል እንደዘገበው የአሜሪካ መከላከያ ሚኒስቴር በኢራን ውስጥ ለሳምንታት ለሚደረግ የእግረኛ ዘመቻ እየተዘጋጀ ነው። ነገር ግን ፕሬዝዳንት ትራምፕ ለእቅዱ ይሁንታቸውን መግለጻቸው አልታወቀም። ወደ ቀጠናው አሁን መድረሳቸው ከተነገረ ወታደሮች በተጨማሪ የአሜሪካ ትሪፖሊ የተባለችው የጦር መርከብ ወደ መካከለኛው ምስራቅ መድረሷ የአሜሪካ ማዕከላዊ ዕዝ አስታውቋል። እዙ በማህበራዊ ሚዲያ ገጹ ባሰራጨው መረጃ ላይ መርከቧ 3500 የሚሆኑ መርከበኞችና የባህር ኃይል ወታደሮች እንዲሁም የትራንስፖርትና የውጊያ አውሮፕላኖች ይዛለች። ኢራን የእስራኤልና የአሜሪካ ዩኒቨርሲቲዎችን ለመምታት ዛተች። በዋና ከተማዋ ቴሄራን ውስጥ በሚገኘው የሳይንስና ቴክኖሎጂ ዩኒቨርሲቲ ላይ ጥቃት መፈጸሙን ተከትሎ በመካከለኛው ምስራቅ የሚገኙ የእስራኤልና የአሜሪካ ዩኒቨርሲቲዎችን ኢላማ እንደሚደረግ የኢራን እስላማዊ ዘብ ጠባቂ ተናግረዋል። በኢራን ዩኒቨርሲቲዎች ላይ የተፈጸመውን ጥቃት ለመቀበል በቀጠና የሚገኙ የሁለቱ ሀገራት ሁለት ዩኒቨርሲቲዎች በአጸፋ ጥቃት እስኪመቱ ድረስ ሁሉም ዩኒቨርሲቲዎች ተገቢ ኢላማዎች ይሆናሉ ሲሉ ሰራዊቱ አስጠንቅቋል። በመካከለኛው ምስራቅ በሚገኙ ዩኒቨርሲቲዎች ውስጥ ያሉ ሰራተኞች፣ ተማሪዎች እና በአቅራቢያቸው የሚገኙ ነዋሪዎች ለደህንነታቸው ሲሉ የዩኒቨርሲቲዎች በ1 ኪሎ ሜትር እንዲርቁ እንመክራለን ያሉ ሲሆን የአብዮታዊ ዘቡ መግለጫ ጨምሮም አሜሪካ በቀጠና በሚገኙ ተቋማት ላይ የሚፈጸመውን የአጸፋ ጥቃት ለማስቀረት የምትፈልግ ከሆነ በኢራን ዩኒቨርሲቲዎች ላይ የደረሱትን ጥቃቶች እስከ ማክሰኞ እኩለ ቀን ድረስ ማውገዝ አለባት ብሏል። የየመኑ ታጣቂ ቡድን በእስራኤል ላይ ሁለተኛውን ጥቃት መፈጸሙን ተናግሯል። የየመን ታጣቂ ቡድን ሁቲ ለሁለተኛ ጊዜ በደቡብ እስራኤል ውስጥ በሚገኙ አካባቢዎች ላይ ጥቃት መፈጸሙን አስታወቁ። በየመን ጦር ሰራዊት ውስጥ በሚገኘው የሁቲ ታጣቂ ኃይል ቃል አቀባይ የህያ ሳሪ እንዳስታወቀው ቡድኑ በበርካታ የእስራኤል ወሳኝ ወታደራዊ ቦታዎች ላይ የክሩዝ ሚሳኤሎችን እና ድሮኖችን ጥቃት መፈጸሙን አስታውቋል። ወንጀለኛው ጠላት የሚፈጸማቸው ጥቃቶችና ወረራ እስኪቆም ድረስ በቀጣይ ቀናትም ተጨማሪ ጥቃቶች እንደሚቀጥሉ ቡድኑ አስታውቋል። የቡድኑ ቃል አቀባይ በቴሌግራም ገጹ በኩል ጥቃት መፈጸሙን ከማስታወቁ በፊት የእስራኤልና የአሜሪካ መገናኛ ብዙሃን ሁለተኛው ጥቃት መፈጸሙን ዘግበው ነበር። በኢራን ላይ እየተካሄደ ያለው ጦርነት ከጀመረ ከአንድ ወር በኋላ ለመጀመሪያ ጊዜ ሁቲዎች በእስራኤል ላይ ጥቃት የፈጸሙት ቅዳሜ ዕለት ነው። እስራኤል ጥቃቱ መፈጸሙን አረጋግጣ የየመን በኩል የተተኮሰ ሚሳኤል ማክሸፏን ማስታወቃለች።